እንደዚህ አይነት እሷ ማለት መጽሐፍ ነች። በቃ መጽሐፍ ነች። በቃ መማሪያ ነች። እሷ በጣም ነው በቃ እግዚአብሔር ይህ በጣም የሚያንሳት ነገር ስለሆነ እኔ እንዴት ብዬ እሷን እንደምገልጻት ቃላት የለኝም። በቃ አሁን ለእኔ የምትካስበት ጊዜ፣ ያለቀሰችበት፣ የተከፋችበት የብቸኝነት ስሜት የተሰማትን ጊዜ ኦልሬዲ በቃ የሚቆረስበት ጊዜ ነው። ዓለምሽ ዛሬ ነው ዛሬ፣ ዓለምሽ ዛሬ ነው ዛሬ፣ ዓለምሽ ዛሬ ነው ዛሬ፣ ዓለም ዛሬ ነው ዛሬ፣ ዓለምሽ ዛሬ ነው ዛሬ፣ ዓለም ዛሬ ነው ዛሬ። አለው 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 ብሯንጃ ሙሽራው ለማረጉ ለሱ መጠጃ አላት 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 ብሯንጃ ሙሽሪት ለማረጓ ለሷ መጠጃ አለው 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 ነገር በግርማ ሞገሱ ጋር አቤት ሲያምር። ሰላም 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 ቤተሰብ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ በሚገርም ደስታ ሰላም እንላችሁ መጥተናል። በጣም የሚገርም ደስታ ላይ ነው። የሚገርም በቃ ፌስታ ላይ ሀዘናችንን ሁሉ ነገራችንን መከፋታችንን ሊያስቆም የሚችል ነገር ላይ ነው አሁን ላይ ያለ ነው እና ቤተሰብ ያው እንደምታዩት ምንድን ነው ብላችሁ እያሰባችሁ ሊሆን ይችላል። ደስ የሚል ቀን ደስ የሚል ነገር እንገራቸው እና ቤተሰብ ሰላም በሉ። ሰላም ቤተሰብ እንዴት ናችሁ? ሁሉ መልካም፣ እኛ ጋር ሁሉ ነገር ሰላም ነው። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን። እንግዲህ እንዲህ ሽብርቅ ብለን አምረን ደምቀን ያው እንደሚያስደስታችሁ በጣም ተስፋ አደርጋለሁ ማለት ነው። ሰላም ቤተሰብ፣ ያው እንግዲህ ዛሬ በጣም ከባድ ሰርፕራይዝ እስከ ዛሬ ድረስ እኛ ማለት በጣም ብዙ የተከፋንበት የተበሳጨንበት ይሁን እስከ ዛሬ የተማረርንበትን የምንክስበት ቪዲዮ የምንክስበት እንግዲህ ነገር ነው ዛሬ የሚመጣ ነው። ቤተሰቦቻችን ዛሬ በጣም እንግዲህ እንደዚህ አምሮብን አረ ከስጦታ ጋር የመሳሰሉ ስጦታዎችን ይዘን እንግዲህ መተናል እና ቤተሰብ ያው እንግዲህ ብዙ ነገር እንላችሁ ነበር። ያው እናንተም ከምትሉ ምን አለ መሰላችሁ ቤተሰብ ያው ብዙ የተሰቃየች ያለች ብዙ ጠንካራ በቃ ጠንካራ አንድ ሁሉም ሰው የሚወዳት የእሷን ጥንካሬ አይቶ ብዙ ሰው የሚማር አንድ ምን አይነት ሴት ልበላችሁ? ንግስት ልበላት አይደል? ይገባታል። ንግስት ሴት አለች እና ለእሷ ሁልጊዜ ሀዘን ብቻ ለሚሰጧት ብዙ ሰዎች አሉ። ሀዘንን ሁልጊዜ እንድታለቅስ ወድቃ እንድትቀር በጣም ብዙ ለእሷ ብዙ ተንኮል፣ ብዙ ሴራ፣ ብዙ ነገር ተደርጎባታል እና ያ ጥንካሬዋ ነው እንዳትወድቅ ያደረጋት እና የፈጣሪ ጸሎት ነው እና ለዛች ሴት ዛሬ ከባድ ሽምግልና ተልኮን የመጣ ከባድ ሽምግልና ማለት ቤተሰቦች እንደምታዩት ይህ ሽምግልና እቃ እዚች ጋር ለምንላችሁ ልጅ ለጠንካራዋ ለንግስታችን የሚሆን ለእናቷ በጣም ውድ ነው። ያው እንግዲህ ይህንን ነገር ስንወስድ አድርሱልኝ ተብለን ነው። እኛ በጣም ውድ ነው እንደምታውቁት፣ በእኛ አቅም ይሄ ቢሆን አይችልም እና ለእናቷ ይህንን ቀሚስ በጣም ነው የሚያምረው ገዝተናል። ለአባብዬ ደግሞ ለአባብዬ ከቱርክ ነው ይሄ ከቱርክ የመጣ ነው። ኦንዘዌ ማለት አዲስ ናት እና ለጋሽዬ ዝንጥ ፍርክርክ ልናረጋቸው በዚህ ሱፍ ይህ ለእሳቸው ይዘን እንግዲህ መጥተናል። ያው እንግዲህ እሳቸው ልጅ በመሆኗም እንግዲህ አባቷ የሚኮሩባት ገባ ሁሉ ነገር ሲፈጠር ልጅ አለመውደቋን የሚኮሩባት ደስተኛ ሆኖ በቃ ቤተሰብም እንደዚህ አይነት ነገር አይቶ ምናምን በቃ ሲሆን ደስ ይላል። አይዞሽ የሚል አባት ነው ያላት። እውነት በጣም የሚያስገርም ለእሳቸው የተመሰለ እንግዲህ እና ቤተሰብ እንግዲህ ዋነኛ የሆነው ትልቁ እንትን ብዙ ወርቆች መጥተዋል። ብዙ እንትኖች ተደርገዋል። የልጅቷ አንገት ላይ ብዙ ነገር ተደርጓል እና ይሄ ወርቅ ግን ከማንም እና ከምንም የመጣ ሳይሆን ምንም አይነት ነገር ያለው ሳይሆን በጣም ከሚወዳት ሰው በጣም ብዙ ብር ነው። እኔ ዋጋውን ለመናገር በጣም ይከብደኛል። እዚህ ነው ውድነት ማለት ነው እና
ከውጭ ነው የመጣው በዚህ አንድ ማን እንደሆነ ትልቅ የሆነ ቻሌንጅ ያሳለፈች ልጅ ነች እና ለእሷ እንደዚህ አይነት ነገሮች ሲያንስባት ስለ እውነት ለመናገር እሷ ማለት መጽሐፍ ነች። በቃ መማሪያ ነች እሷ። ለእሷ በጣም ነው በቃ እግዚአብሔር ይህ በጣም የሚያንሳት ነገር ስለሆነ እኔ እንዴት ብዬ እሷን እንደምገልጻት ቃላት የለኝም። በቃ ያው እኛ የሽምግልና ወጉ ስለሆነ ነው ይሄ እንጂ እንደዚህ አይነት ቁሳቁስ እሷ የሚገልጻት አይደለም። እንዳልከው ነው እሷ እውነት የሆነ እስካሁን ያሳለፈችው ህይወት እንደዚህ በመጽሐፍ እንኳን ቢጻፍ በጣም ብዙ ሰው የምታስተምር ለብዙ ሴቶች በቃ የጀርባ በጣም እውነት እና ያቺ ሴት ለመስበር ብዙ ሰው እየጣረ ነው። ማነች ልጅቷ? እንግዲህ ሩታ በቃ ማዘን ይብቃት። ሽማግሌ መጥቷል። ፌሽታ ነው ቤተሰብ ሁሉ እሷ የምትደሰትበት ጊዜ የማልቀሻዋ ጊዜ አብቅቷል። አባል ነው ምላችሁ። ዛሬ እንግዲህ ይህንን እንትን ሽማግሌ በእኛ በኩል አንተ በጣም ለእሷ ትቀርባታለህ፣ እሷን ከጎኗ ሆነ ብዙ ነገር እንትን ትደግፈታለህ ተብዬ ሽማግሌ እንድትሄድልኝ እፈልጋለሁ አለ። አላውቀውም ልጁን ያው ስላችሁ እንዲህ ምግባቡ አይነት ሰው ምናምን አይደለም። ከዛ ሽማግሌዎች ሰብሰብ ባደረግንና እዚህ ጋር መታየቱ በአጠቃላይ የሩታን ከፍታና የሩታን ጥንካሬ በጣም የሚደግፉ ልጆች ናቸው እና እስኪ የሆነ ነገር በል። እዚች ጋር ግን ይሄ ወርቅ አደራችሁ። አረ አትጨናነቅ። ይሄ ብዙ እጢ መነፈላ ስላሉ አሰማማት ትችላለህ። አሁን እኔ ስለ ሩታ ስታደርገው ደግሞ ውበቱ ዝም ብላችሁ ግን እሷ ያንሳታል እኮ ይሄ በጣም ለእሷ ትንሽ ነው በጣም እና እኔ አሁን ስለ ሩታ እንዲህ ብዬ መናገር በቃ ዝም ብሎ ጉንጭ ማልፋት የሚሆንብኝ። ሁላችሁም ታውቃላችሁ ምን አይነት ሰው እንደሆነች ማለት ነው። እና የእሷን ደግሞ መጥፎ የሚመኙ ሰዎች በዙሪያዋ ወዳጅ መስለው ቀርበው በጣም አስመሳይ ሰዎች አብረው በልተው ከእጇ በልተው ጠጥተው ብዙ ነገር ያደረጉ ሰዎች አሉ። እና ይህንን ነገር ሲያዩ በጣም ምን አይነት ስሜት እንደሚሰማቸው እንግዲህ መገመት በጣም ቀላል ነው። ስለ ሩታ መናገር እኔ በቃ ምንም ድካም ነው። በጣም ጥሩ ሰው ነች፣ በጣም መልካም ሰው ነች፣ በጣም ጠንካራ ሰው ነች፣ ስርዓት ያላት፣ በጣም ብልህ፣ በጣም ብዙ ነገር ተደርጎባት ራሷን ተቆጣጠራ ኮንትሮል አድርጋ ነገሮችን ረጋ ብላ ያሳለፈች፣ መጨረሻ ላይ ደግሞ የደከመችበት ያሳለፈችውን ከባድ ጊዜ ደግሞ የሚክስ ያው በቂም ባይሆን የሚክስ ነገር ይዘን መተናል። ቢያንስ ሀዘኗንም በቃ እንድትረሳ ያለቀሰችበትን በቃ በጣም የተከለችበትን ጊዜ ለማስረሳት እንዳለ ሙሉ ነገሩን ተዘራርጉ እያንዳንዱ ፍቅር እንዲሰጣት ሀዘንን ሳይሆን አንድ ቀን በምንም ታምር አዝነሽ ላይሽ የማትሽበት ሁኔታ ውስጥ እንድትኖሪ ነው የምፈልገው ብሎ ነው የመጣው ያ ሰው። እና በዚሁ አጋጣሚ አንድ አሁን ማውራት የሌለብኝ ነገር ነው እና በዚሁ አጋጣሚ ማውራት የምፈልገው ነገር ቢኖር ምን ታውቃለች፣ ኦልሞስት ሁለቱ ተፋተዋል፣ ሩታና አብርሃም እና እየመጡ እየነዘነዟት ነው እና ያንን ነገር ለማስቆም እችላለሁ። በእኔ ብቻ የሩታን ፍቃደኝነት የቤተሰቧን ፍቃደኝነት ነው የምፈልገው ብሎኛል ማለት ነው። በዚሁ አጋጣሚ ማን መጥቷል መሰላችሁ? እዚህ ከተማ ለምን እንደመጣ አናውቅም። አንድ ሸፍጥና ደባ የሚያስብ ብሩክ የሚባል ልጅ አለ። በምን ምክንያት እንደመጣ አናውቅም። ነገሮች ለማበላሸት እንደመጣ አውቃለሁ እና ብሩክ ከእኛ ጋር እንዲሄድ ፈልጌያለሁ ማለት ና እና የሩታን ደስታ ተካፈል ብንለው የአሪፍ ሀሳብ ነው። እንደዚሁ እንዳማረብን እኛም እስከነ ወርቃችን እስከነ አበባችን ጋሽ እንግዲህ ከተያዘው ስጦታ ብሩክ መጥቶ ይህን ነገር በአይን ማየት አለብን። ግን በዚህ አጋጣሚ ደባ ማየን ነገር በዚህ አጋጣሚ ግን አንድ ነገር የሚሰራ ልጅ ነው ማለት ስለሱ ለማውራት ማለት ነው። አሁን ብሩኬ እኔም አይቼዋለሁ ቡታጅራ፣ እሱ መኖር አለበት ግዴታ ማለት ነው። ምክንያቱም ሁልጊዜ የሰውን ሕይወት እያበላሸ ከሚያይ ይህንን ደስታ ደግሞ ተቀላቅሎ በቃ ልጅቷ ቢያንስ ደስታዋን ይኸው በቃ መጥቶ ይህንን ደስታ ምክንያቱም ከእጇ በልቷል፣ ጠጥቷል፣ ሁሉን ነገር ያላደረገው ነገር የለም። የሚገርመው እኮ እሱ ነው። በልተህ ጠጥተህ አንተ ብዙ ነገር ተደርጎልህ መልሰህ ያንን ሰው ደግሞ እሱ ላይ ጉዳት ማድረስ ማለት በጣም እኔ ምን አይነት አእምሮ እንዳላቸው አላውቅም። በጣም ከባድ አሪፍ ሀሳብ ነው። አሪፍ ሀሳብ ነው ያሰብሽው። አይ ጥሩ ነው። አሪፍ ሀሳብ ነው ያሰብሽው። አሪፍ ሀሳብ ነው እና እኔ ደስታዋን ስለምፈልግ ደስተኛ ሆናለሁ ሁልጊዜ ማለት ነው። እና ብዙ ነገሮች ተፈጥረዋል። ብዙ ነገር እያሰብን ነው፣ ግን በቃ እንተዋቸዋለን። አሁን ደስታዋ ምን አይነት እቺ ልጅ ምን ያህል የሚያስደስታት ሰው እንዳለን በዛው እንዲማርበት። አራው
በምንም ነገር ቢሆን ይለኛል እና ምንም አይነት ኮንዲሽን ላይ ብትሆን የእሷን ደስታ ሰዓት ምናምን 500 ሺህ ብር ምናምን ሰዓት አይደለም። እዚች ጋር እያወራን ያለ ነው ስለ ሚሊዮኖች ያን ያህል የተከበረች ሴት ልጅ በብር መተመን አይደለም። በእጅ የያዙት ወርቅ እንደ መዳፍ ይቆያል። ያ ማለት ከገባ ፍቅር እንጂ ኖርማሊ ለማንኛውም ሆነም ቀረማ እንጂ የምትካስበት ጊዜ ነው። በቃ አሁን ለእኔ የምትካስበት ጊዜ፣ ያለቀሰችበት፣ የተከፋችበት፣ የብቸኝነት ስሜት የተሰማትን ጊዜ ኦልሬዲ በቃ የሚቆረፍበት ጊዜ ነው። አሁን ምን እንዳለ ታውቃለህ? እዩ ግን በዚህ አጋጣሚ አንድ ነገር ልናገራለን። ላቋርጣችሁ ነው። በዚህ አጋጣሚ ለሩታ ይህንን ነገር ለማድረስ እኛ እዚህ ጋር በመገኘታችን ይህን ነገር ለማድረግ በጣም ክብር ነው የሚሰማን እኛ ውስጥ ላይ ነው ቤተሰብ እና ይህን ነገር እንድታውቁልን እንፈልጋለን። ማን ብሩክ ነው እየመጣ ነው። አለምሽ ዛሬ ነው ዛሬ አለምሽ ዛሬ ነው ዛሬ ነው አለም ደስታችሁ ዛሬ ነው አለም ደስታችሁ ሁለታችሁ የውናቸው አበባ የውናቸው አበባ ሙሽሪት የዋተውባ የውናቸው አበባ የውብ አበባ ንግድ ነው። በቃ ይህ የማልቀስ ዘመን ያበቃበት ጊዜ ነው እና ለእኛ የእሷ ደስታ ያስደሰተን በቃ ዛሬ ፍርክክ ነው። ይሄ ነገር እንዲመጣ ነው እኛ ስንደክም የነበረው። ከእሷ ጎንም የቆም ነው እሷን ደስታ ለማየት መጎዳት ስለሌለ እና አያምርም። የማልቀስ ዘመን የለም። ብቻህን ነበርኩ የፈለግኩ ብሎ አብረን መጣችሁ ያቺ ማለት እንደ እኔ ከሌለው ታዲያ የሆነ እሺ፣ እንዴት ነው ዛሬ? አንድ ነገር ይታያል። አሳዩት ጽሁፉን እስኪ አንብበው። አላነበበውም ይችላል ማንበብ አይደለም አንብበው። አንተም እኮ ሙከር ነህ። ምንድን ነው ይህን እያየው ነው? ይሄ ወርቅ ነው ይታያል። ፒውር ጎልድ ዝም ብለህ አይደለም እንድታዩ ስለምፈልገው ነው። ምን ይመስላችኋል? አንብቦታል ግን እዩ 500 ሺህ ብር ሰዓት ሰጠው ብላ ሰርግ እንደግሳለን ብላችሁ 500 ሺህ ብር ያመጣችሁ 500 ሺህ ብር ማለት ለአንተ ያደግበት ቀን የሆነ ስለ ደስታ ግን ስለ ደስታ የሆነ ስላለው ነገር ግን ታውቃለህ። የሆነ የሚሰማ ነገር ሰውን ለማስደሰት ብሩ ካነበብኩ በኋላ ለምን ስመልስ ለማን ይመስላል? ባላየ ለምን ትላለህ? ይኸው እስኪ አያምርም? ምንድን ነው የሚለው? ሽምግልና ሚስት ፈልግና አጋባት ወዳጅ ለማን ነው የሚለውን ደግሞ እስኪ የምትፈልግ ሴት ካለች አግባት። አንዴ እንደማመጣ አረጋ ደግሞ የሚለብሰው ሁላችንም እያወራን ነው። እዚህ ጋር ትልቅ ክብር ላይ ነው ያለ ነው። እኔ የምልህ ኮፊ ሆነ ሌባ ነው መስሎኝ። ሌባ ስለሆንክ ለምንድን ነው የጠራኸኝ ነው አሁን ጥያቄው? ሽምግልና ሊሄድ ማንኛውም ያው ጓደኛችን አይደለ? ጓደኛችን ነበርክ እና የኛ ደስታ ላይ አንተም እንድትካፈል እንፈልጋለን እና አንድ የተጎዳች በጣም ብዙ ሰው የሚያሰቃያት ግን ጠንካራ ሴቶች ያልቻለች ሴት አለች እና ለዛች ሴት በጣም ትልቅ ሰው ነው ሽምግልና እንድንሄድ ነግሮን ነው እና አብረን እንድትሄድ ፈልጌ ነው። ለሩታ የተዘጋጀ ሽምግልና ነው። ለሩታ ሽምግልና ከሰው ተጣልቶ አይደለም። ከሰው ተጣልቶ እንደዚህ ወርቅ አበባ ምናምን ልብስ ነገር ነው። አብርሃም ጋር ሽምግልና ልትሄዱ ነው? ጨረስን እኮ የሞተ ዘመድ የለም። አብርሃም እናንተ ሄዳችሁ አጋቡት ከእንትና ጋር። እኔ አሁን ስለሱ አይደለም ማውራት። እኛ ስለሌላ ሰው ልናወራ አይደለም። ብሩክ እያናገርኩ ያሉት አንተ እንደውም ብትሄድ ደስ ይለኛል ከዚህ ጋር። እኔ ብሩክን ነው የፈለኩት። አሁን እኔ እዩ ቁም ነገር የምታወራኝ ከሆነ ቁም ነገር ነው እያወራ ያለው። ፍልስፍላችሁ ምን ነገር የጀመራችሁት አሁን ብሩክ የምን መሰለሽ እኛ እሱ የጠራህ ከኛ ጋር የምትሄድ ከሆነ እንድንሄድ ብቻ። ለምን የመጣው አንተ እዚህ ከተማ? የሩታን ደስታ ትፈልጋለህ? እኔ የመጣሁት ደስታ ማን እንደሆነ እስከነ ምናምኑ እስከነ ቤተሰቦቹ እስካሰበው ሀሳብ ማወቅ። የሩታን ደስታ ትፈልጋለህ? በመጀመሪያ ደስታ ማን እንደሆነ ታውቃለህ ነው? ስለ ደስታ አይደለም። የሩታን ደስታ ትፈልጋለህ? አትፈልግም? ደስታ ስልክ የሰውን ስሙን አይደለም እኔ እያልኩ ያሉት ደስታ መደሰቷል። ትፈልጋለህ? አትፈልግም? ትፈልጋለህ አይደል? ስለዚህ አብረህን ሳያችሁ ሁላችሁ ይሄ ነው መስሉኝ። ማን የላካችሁ? ብሩክ አሁን ማለት የደስታ ቤተሰቦች አለ ማጣራት ምናምን የፈለከው በዛው ሽምግልናው ጋር ስትሄድ ማን እንደላከው ማን እንደላከው ብዙ ነገሮች ይወራሉ። እኔ የምጠይቃችሁ ብቻ መልሱልኝ። መኪናውን አይተዋል? ስመጣ እዛ ጋር
በዛ መኪና ነው የምንሄደው። ደስታ ማን ነው? ስለ ደስታ ማንነት ንገሪኝ። ማን የላካችሁ? ታላችሁ ማንነቱን ታውቁታላችሁ? የላካችሁ ሰው ሽምግልና ሂዱ የላካችሁ ሰው ስለሱ ማንነት ነው የጀርባ ባክግራውንድ ቤተሰብ ይጠይቅ አይመለከታችሁም ነው? የምታውቀው ነገር አለ? የሰማኸው ነገር አይ ምንም የሰማኸው ነገር ካለ ንገረን። ክፍለ ሀገር ለክፍለ ሀገር የሚመላለስ ሰውዬ አውሮፓ ነው ብላችሁ ያመጣችሁ እናንተ ናቸው። እኔ አንድ ነገር ስነግር ማለት ነው የሌለውን ነገር አለ ብላችሁ ለምንድን ነው ሰው ላይ ሌላ አይምሮ ላይ ሌላ ነገር የምትፈጥሩት? አንተ የምር ለሩታ መታሰብ ከሆነ በነፃ የመጣ ነው፣ በእኛ አቅም የመጣ ነው። በቁስ እኮ ሩታ አትገዛም። እሱን ለምንድን ነው በቁስ የምትደልላት? በቁስማ ለምንድን ነው አውሮፓ ልውሰድሽ እያላችሁ? ሲጀመር ለሩታ አትገዛም። ይሄ እንደ ስጦታ ነው። እንደ ስጦታ ነው። ደስታ የምትፈልግ ከሆነ አብረን እንሂድ። አንተ ለሩታ ታስብላታለህ ነው? ታስብላታለህ። ለዛ ነው 3 ወር ልጇን ሳታሳድግ ሌላ ባል ይዘህ ለመመጣት በእንጀራ አባት እንዲያደርግ ነው የምፈልገው። እርጉዝ ሚስቱን ጥሎ ሄደ ሰው አለ እንዴ? ለምን ይገረማል? እርጉዝ ሚስቱን ጥሎ ሄደ ሰው አለ እንዴ? አራስ ቤት ሆነ እርጉዝ ሆና ጥሏት ሄደ ሰው እያለ አሁን ወልዳለች ልጇ የሚታይበት ነገር አይደለም። በቃ ችሪ ደስታዋን 3 ወር ማለት 90 ቀን ነው። 90 ቀን ማለት አዳር ሌሊት ቀን እችል ስትቃጠል በጣም ብዙ አይነት መከራ ስታሳልፍ ዞር ብሎ ያያል ሰው የለም። ኦልሬዲ ለእሷ መፍትሄ እንዲሆን የሚዛሉ እናንተ ግን እኔ እንደሆነ ማቴሪያል ሆነ ልጅን ስለ ህይወቷ እያሰባችሁ ሳይሆን እናንተ እሷን አናዳችሁ ጨርቋን አስጠላችሁ ከሀገር ለማስወጣት ነው አላማችሁ። እኔ ልንገር ሩታ ማለት ነው እንዲቻክል የምትናደድበትም በጣም እያፌዘችባችሁ እና ከዚህ በኋላ እሷን አሳብዳችሁ ከሀገር ለማስወጣት እንደሆነ አላማውን እናውቃለን። እኛ አለን ከጎን ነው። ወልዳ አንድ ቀን ሄዳችሁ ያልጠይቃችሁ ሰዎች ዛሬ ያዙ የምትሉት ምንድን ነው? እስኪ አንድ ቀን በሄደት አካል ወልዳ ስንጠይቅ ምን ቪዲዮ መቅረጽ አለብን? እናንተ ናችሁ ወረኛ ናችሁ። አንድ ቀን ጠይቃችሁ ሰዎች ምን ያሁን ጭቅጭቅ ፈልጌ ያደረገ የመጣሁት አምሮባቸዋል። እንደዚህ እንዲሄዳችሁ ሁላችሁም አግቡ። ለራሳችሁ ነው የተሯሯጡ። የራሳችሁን ህይወት ሳታስተካክሉ ባልና ሚስት ለማፋታት እንደዚህ አትቸኩሉ። ሲቀጥል ደግሞ በቁሳቁስ የሚዬን ወደ አብዬ የሚባለው የሚዬን ወደ አብዬ ይሄ ጀስት ማለት ነው ሴሬሞኒ ነው እንጂ ትርጉሙ አይገባም። ሀብታም ነው፣ እናንተ ደግሞ ለሀብታም ማሽቀበል ትችሉበታል። የበደላችሁት እናንተ አርጋችሁ ብትበጣ አርጋችሁ ከጨረሳችሁ በኋላ መልሳችሁ እኛ ልትወቅሱ ፈልጉ። በጣም ገና ትጠይቃላችሁ፣ በሰማይ ቤት ትጠይቃላችሁ። እናንተ መጀመሪያ ቤተሰብላችኋል። ለቤተሰብ ክብር ይኖራችሁ። ምንም ለመደለል የተደረገ ነገር የለም። አንድ ለሚያደርጋ ስለልጁ ማንነት እኮ አታውቁም። በጣም ነው የምናውቀው። የማታውቁትን ሰው ገና ታውቀዋለህ። ቀንና በ15 ቀን ነገር አለ ሰው ለሩታ ይሆን ይችላል ብላችሁ ድድሯት ነው። በጣም አውቃለሁ። አውሮፓ ይመለልሳል። ያለ ችግር ነው። ኢንቨስትመንቶች አሉት። በዚህ በገንዘብ ምክንያት ደግሞ ሩታ እንደልሎ ወይም ደግሞ አውሮፓ ውስጥ ያለው በሚል ተልካሻ ምክንያት ትዳሯንም ህይወቷንም እንዲወጣ ይታገል። አስበህ ነው ብሩክ? ተፋተዋል አውቃለሁ። ብሩክ በጣም ማለት አልገባኝም። ሩታ እያወራላት ነው። ደስ የሚለው እያወራ ነው። ስለ ሩታ እያሰብክ ነው። እያሳዘነኝ ነው። አታስቀም በላት ወይስ እያስመሰለ ነው? አሁን ሽማግሌ አንተ እንድትሄድ የምንፈልገው ማለት ነው እንድታይ ነው። ቤተሰቦቿ ምን ያህል የእሷን ደስታ እንደሚፈልጉ ምን ያህል ቤተሰቦቿ እንዳስጨነቃችሁ ትሰሙኛላችሁ። ይሄ የህፃን ልጅ እቃቃ ጨዋታችሁ ነው። ይሄ እቃቃ ስትጫወቱ ባልና ሚስት የተጫወታችሁትን አይነት ጨዋታ ነው እንደ ህይወት ላይ የምታደርጉ። ስራ ያለው ሰው ነው እዚህ ጋር ምንም ሊቀልድ ሁላችንም ትልቅ ሰዎች እኛ የሰው ደስታ አስደስቶ በምንም ጥቅማ ጥቅም ተደልለን አይደለም። የእሷን ደስታ ፈልገን እድሜያችሁ ትልልቅ ነው፣ ታስታውቃላችሁ። ለሽምግልናም ትሆናላችሁ። ዛሬ ግን አንተ ይህንን ደስታ ማየት ስላለብህ ነው ደውለን የጠራ መጣ ነው። መኪና አለ፣ ችግር የትራንስፖርት አትቸገርም፣ እኛ እንወስዳለን። ያለውንም ነገር ከተንኮልም ውጭ ደግሞ ያለውንም ነገር የቤተሰቦቿን ደስታ የሷን ደስታ